الأكل الصراحة أنا بطلت أعد من تالت طبق في سترو فاير. لسه في حاجات كتير ما لحقتش أكتشفها المرة. እድልን ከኛ ያስመለሻት አንቺ ነሽ ማለት ነው። ጭራሽ ደግሞ አንቺ ቤት ነው ያለችው። ስህተትህን እኔ ላይ ለመለጠፍ እንዳትሞክር። ስህተቴን እየካርኩ እኮ አይደለም። እንዳመለጠችህ እንኳን እኮ ደውል አልነገርከኝም። በእኔ ቤት እኮ አዲስ ልጅ አገኘው ችግርተኛ ናት ብዬ ወደ ስራችን ላቀላቅላት እያሰብኩ ነበር። እሺ አሁን ምን ይሻላል? አሳምነሻት ወደ ስራው መመለሻት ይመስልሻል? ወይ ካልሆነ በድራቀ ብናደነዝዛት? ልጅቷ እኮ ለስራችን አዲስ አይደለች። ውስጣችንን ታውቀዋለች። እንኳን እሷ ሰማያትም ያውቀዋል። ለምን አትወገዱ? ማለት በቃ መፍትሄ ከጠፋ የመጨረሻ አማራጭ በአንድ ሺህ ምክንያት ስራችን አደጋ ላይ ከሚወርቅ ብዬ። ምን አልክ? ዛሬ አንድ ሰው እንደገደልክና ኪሳራ ላይ እንደጣልከን ረስተህ ሆኖ ጭራሽ ደግሞ ሌላ። እኔ እሱን እኮ ያስወገድኩት በጣም ስህተት ስለሚደጋግም ነው። በዛ ላይ ደግሞ እያስቸገረኝ ስለነበር ነው። ይቅርታ ደግሞ ባረግለት ለሌላው መጥፎ ትምህርት ነው ሊሆን የሚችለው። ትሰማለህ? ማን ታዘዘልህ ማን አልታዘዘልህ፣ ማን ሰራ ማን አልሰራ፣ ማን መጣ ማን ቀረ ሳይሆን እኔ የሚያሳስበኝ ተርፈና ኪሳራዬ ነው። እሺ ይገባኛል። ከዚህ በኋላ ይስተታ አይደገም። እድልንም ቢሆን አስተካክላለሁ። እሷንም ሆነ እናቷን እንዴትም ብለን ወደ እጃችን እንመልሳቸዋለን። ከዚህ በኋላ አንዲትም እርምጃ ብትሆን እኔ ሳላቅ እንዳትራመድ። ከዚህ በኋላ የሰጠውክ ነፃነት አብቅቷል። ተግባባን? እሺ በጣም ይቅርታ። ትሰማለህ? ቀጣይ እርምጃችንን እስክነግርህ ድረስ ጠብቅ። አሁን እንደዚህ ተነደዘች ልጅ የሆነ በሚቀጣና ወይስ ያጎቷ ልጅ እዚህ ውስጥ ስለገባ ነው? እና ስለቅድሙ በጣም ይቅርታ። አትጨነቅ፣ ምንም እኮ አላጠፋሁም። ያለሽ ችግር ሳይበቃ እኔ ደግሞ ሌላ ያለህበት ሁኔታ ይገባኛል። በዛ ላይ ደግሞ እኔ ስለመጣሁኝ ነው እህትህን ያስታወስኩ። አሁን ሌላውን ትተሽ ይቅርታ ተቀብያለሁ ብትይ ምን አለበት? እሺ ተቀብያለሁ። እና ደግሞ ምን? ቅድም እጅሽን ያዝኩሽ አመመሽ እንዴ? እስቲ ሊያው። አረ እንደዛ አይደለም። ቅድም በጣም ጨምቄሽ ነበር እኮ አሞሽ ሊሆን ይችላል። አይ ምንም አልሆንኩም። እርግጠኛ ነሽ? አዎ። በዛ ላይ ደግሞ እጄን ስለያዝከኝ ብቻ ምን ሊሆን ይችላል? ይሄን ልብስ እንድለብስ ሰጡኝ እና እናማ የሰው ቤት ለመቀጠር ይሄንን መልበስ አለብኝ? ዝም ብለሽ የተባልሽውን አታረጊም እንዴ? አንተ ስለምጠየቅኩ ነው ትመልስልኝ። ቆይ ስራው ምንድነው? አሪፍ ገንዘብ የሚያስገኝሽ እናትሽንም ህይወቷን የሚለውጥ እንደሆነ ካወቅሽ አይበቃ?
ምናልባት ወደ ሆቴል ልትሄጂ ትችያለሽ ብለውኛል። ቆይ ስራው መስተንግዶ ነው እንዴ? መጠጥ ቤት ምናምን? አዎ፣ ግን መጠጥ ከማስተናገድ በኋላ ተስተናጋጆቹ የፈለጉትን ነገር ታደርጊላቸዋለሽ። አልገባኝም። ገጠር ጠላ የሚሸጡ ሰዎች ከጠላ ሌላ ምን ሊሸጡ ይችላሉ? Welcome to the Pepsi Football Nation. Rule number 1, it's called football, not soccer. I've got it. Write this down. Pepsi should be the official drink of the nation. የሚሸጡ ሰዎች ከጠላ ሌላ ምን ሊሸጡ ይችላሉ? ገባሽ? በጭራሽ አላደርገውም። ልቀቀኝ! ልክ ነሽ። ብዙ ችግር አጋጥሞሽ ይሆናል። ንገሪኝም ብዬ ቁስልሽን አልነካብሽም። ብቻ ግን አልፏል። አይዞሽ፣ ሁሉም የእጃቸውን ያገኛሉ። የእህቴም ደም ያንቺም እንባ እንደፈሰሰ አይቀርም። ስለ ሁሉም ነገር በጣም አመሰግናለሁ። እኔ ምን አደረኩ ብለሽ ነው? ሳምራዊት ናት ሁሉም ነገር ያደረገችው። ደህና ነሽ? እግዚአብሔር ይመስገን። ሳምሪ ደህና ነሽ? በሩን ምን ሆነሻል? ምንም ደህና ነኝ። ፊትሽ ልክ አይደለም እኮ። ስራ ላጋጠመሽ ነገር አለ? የለም፣ አትጨነቅ። ትንሽ ነገር ነው። በደህና ነው? በብዙ ነገር ራሷን አጨናንቃለች። ለዛ ነው የሚሆነው። አንተ ልታግዛት የምትችለው ነገር የለም? አይመስለኝም። ስራው ምን እንደሆነ ሁላ በስነ ስርዓት አላውቅም። ሰው መርዳት ያስደስታታል። በሰው ነገር ውስጥ ገብታ ግን ራሷን ታጨናንቃለች። እግዚአብሔር ሁለታዋን ይክፈል እንጂ ሌላ ምን ይባላል? ባይሆን አንቺ ከዚህ በኋላ ታግዣታለሽ። እኔ ምን አውቃለሁ? ምን ላደርግላት እችላለሁ? ከክፍለ ሀገር የመጣሽው በቤት ሰራተኝነት ለማገልገል ነው አይደል? አዎ። ስለዚህ ቤት ውስጥ ታግዥኛለሽ ማለት ነው። እሺ፣ ደስ ይለኛል። ግን ደግሞ የእናቴ ነገርስ? እናትሽ በእነ ሳምራዊት እጅ ናቸው። ምንም አይሆኑም። እነዛ ሰዎች አርፎ ይቀመጣሉ ብለን በቀላሉ አይተውሽም። ግን መፍትሄ አይጠፋም፣ እንፈልጋለን። እናቴ ደህና ከሆነችልኝ እኔ አርፌ ስራዬን እሰራለሁ። በቃ እኔ ሳምሪ ላናግራትና ስራ ልሂድ። ባቢ እንዳልኩ አድርግሽ። እኔ ከቤት እወጣለሁ። አዎ፣ እኔ የምልሽ ምን ቢያጋጥምሽ ነው እንደዚህ ሆንሽው? መልሼ ልደውልልህ። ቆይ አንዴ። ምን አልከኝ? ምንድን ነው ያጋጠመሽ? እኔ ላግዝሽ እችላለሁ? አትጨናነቅ፣ ተራ የስራ ጉዳይ ነው ካልሽ እሺ። ታዲያ ወዴት ነው? እየመሸ ነው እኮ። እንዴት ነው ይሄ ነገር? እያንዳንዱ ነገር ላንተ ማሳወቅ አለብኝ ማለት ነው? ኧረ እኔ እንደዛ አላልኩም። ምን እንደምፈልግ እንደውም ታውቂያለሽ። የራስሽን ቤተሰብ መስርቺ ምናምን ልትለኝ ነው? ምን አለበት? እስኪ ተወኝ። ከመተው ውጪ ምን አማራጭ አለኝ? አላስገድድሽ። እንደዛ ብትል ነው የሚሻልክ። ለማንኛውም እኔ ልወጣ ነው። እሺ፣ ደህና ሁን። አሃ፣ አመጣጤ እኮ ስለ ድል አናግርሽ ነበር። ረስቼው ልሄድ ነበር። ስለ ድል ምን? እዚህ ቤት እንድትሰራ አስቤ ነበር። አንቺ ቤትም ውጪም ስራ በዝቶብሻል። እኔ እንደውም አግዤሽ አላውቅም። እና እዚህ ቤት ሰራተኛ ትሆን እያልክ ነው? አዎ፣ አይሻልም? ካልከሽ እሷን አናግራት ተስማምተናል። አንቺን ደግሞ አንዳንድ ነገሮችን አሳያት። እሺ፣ ችግር የለውም። ቀስ በቀስ ያሉትን ችግሮች ለማስተካከል እንሞክራለን። ማለት የእሷም የእናቷም ህይወት አደጋ ላይ ነው። ደግሞ ነገም እንደሚያጋጥም አናውቅም። እና ምን ልታደርግ ነው? የቻልነውን እናደርጋለን።
እሷን ብትሆን ሌሎች ሴቶች ከዚህ ነገር ውስጥ እንዲወጡ ምንችለውን በሙሉ ማድረግ አለብን። ለነገሩ እኔ ዝም ብዬ ቀባጠራለሁ እንጂ አንቺ አስችሎች ሰውን ችላ እንደማታይ አውቃለሁ። ይሄኔ እኮ እሷንም ለመርዳት ስራ ጀምረሽ ይሆናል። የምችለውን አደርጋለሁ። እንዴት እንደምንኮራብሽ ታውቂያለሽ አይደል? ሙገሳ ፈልክ የማደርገው ምንም ነገር የለም። አውቃለሁ። ቢያንስ ግን ከእናቷ ጋር አገናኛት። እሺ በደህና ምሽሽ። መልካም ምሽት። የሆነውን እስቲ አብረን እናያለን። ገጠሪው ሰማያት የዚህ ቤት ሰራተኛ አድርጎ እንደቀጠረሽ ነገረኝ። ከየት መጀመር እንዳለብኝ እኮ ግራ ስለገባኝ ነው። ኧረ ችግር የለውም ቁጭ በይ። ቀንሽ አድካሚ ነበረ፣ ስለዚህ ቁጭ በይ። አይ ችግር የለውም መስራት እኮ እችላለሁ። ቁጭ በይ። ቁጭ በይ። ይቅርታ ተቆጣሁሽ አይደል? ማውራት ያለብን ነገር ስላለ ነው። ስለምን? ቆይ እናቴ ምን ሆነች? ሰማያት እናትሽ ደህና ናት አገናኝሻለሁ ሲለኝ አልነበር? ተረጋጊ። እናትሽ ደህና ናት፣ ከእሷ ጋር አገናኝሻለሁ። ታዲያ ስለምንድን ነው የምታወሪኝ? ስለ ሰማያት ነው። ስለ ሰማያት ምን? ስለ ወንድሜ እንደዚህ አይነት ነገር ባልነግርሽ ደስ ይለኝ ነበር፣ ግን ያው እዚህ ቤት ተቀጥረሽ እስከምትሰሪ ድረስ ያሉትን ነገሮች ማወቅ አለብሽ ብዬ ስላሰብኩ ነው። አልገባኝም። ምንድን ነው ነገሩ? የሰማያት እህት እንደ አንቺ ስትሬት ገርል ነበረች። አዎ ነግሮኛል። እና የሞተችው በሚያሰሯት ሰዎች እና አብረዋት በሚሰሩ ሰዎች ነው። አዎ። እሱንም ነግሮሻል? አዎ። አንቺንም እየረዳሽ ያለው በእሷ ሀዘኔታ እንደሆነ ነው አይደል የነገረሽ? አዎ እንደዛ ነው ያለኝ። እውነታው ግን እንደዛ አይደለም። እንዴት ማለት? አንቺንም ግራ ሊያጋባሽ ይችላል፣ ግን ይሄን ስራ በሚሰሩ ሰዎች ሁለት አይነት ስሜት ነው ያለው፣ ጥላቻና ሀዘኔታ። ምን ማለት ነው? ማለቴ ለምንድን ነው ለኔ እየነገርሽኝ ያለሽው? እንድትጠነቀቂው። ሊጎዳኝ ይችላል? አላውቅም። ብትጠነቀቂ የተሻለ ነው። ቅርበትሽን በልክ አድርጊው። ታዲያ አትፍሪ። እኔ እንዲሁ ለጥንቃቄ ነው የነገርኩሽ። እየገባኝ አይደለም። ታዲያ እዚህ ቤት እንዴት? አትፍሪ። እኔ እስካለው ድረስ ምንም አትሆኝም። ምንም የተጋነነ ነገር ኖሮ እኮ አይደለም የነገርኩሽ፣ እንዲሁ ለጥንቃቄ ነው። በዛ ላይ ደግሞ ያንቺ እዚህ መሆኑ የተሻለ ነው። በጣም ግራ እያጋባሽኝ ነው። እድል መናገሬ እንዲቆጨኝ አታድርጊ። እኔ እኮ የነገርኩሽ እንድትደናገጪ ሳይሆን አንድ ነገር ቢፈጠር ራስሽን አረጋግተሽ እንድትቀመጭ ብዬ ነው። እሺ። ስለዚህ ምንም ነገር ቢፈጠር ቀድመሽ ለእኔ ንገሪኝ። እሺ? እሺ እነግርሻለሁ። በቃ አሁን እናትሽ ጋር ልደውልላትና ተረጋግተሽ ታወሪያታለሽ። እሺ። ይኸው እያነቀኝ ተሰይጣን ናውጣ። የእናት ሆድ ውስጥ እንኳን ብትገባ አታመልጠኝ። እህቴን ገለማ አንተ በሰላም አትኖራትም። በቃ ተረጋጊ፣ ተረጋጊ። በቃ እናትሽ ደህና መሆኗን አወቅሽ አይደል? እሱማ በቃ ተረጋጊያ። እሺ። እንጂ ይሄንን ቢ ምንድን ነው? እኔ ሲጨንቀኝ የምበላው ቸኮሌት ነው፣ ያረጋጋሻል። እሺ
በቃ ተረጋጊ። ለራት የሚሰራሩ ነገሮች ገዛዝቼ እመጣለሁ። እሺ? ለምን አልገዛም? አንቺማ አትወጪም። ምናልባት የሚፈልጉሽ ሰዎች ሊያገኙሽ ይችላሉ። እሺ በቃ ተረጋጊ። እሺ? አልቆይም፣ ቶሎ ነው የምመጣው። እንደው የኔ ነገር ግን እስከ መቼ ነው እንደዚህ የሚቀጥለው? ሄሎ ባቢ፣ ተዘጋጅ። እሺ? ና ስልህ ትመጣለህ። እሺ? አሁን ደግሞ ሰማያትን ልጥራው። አሁን ፊት ለፊት ያልነበር እንዴ? ወዴት ሄዶ ነው? ሄሎ ሳምሪ፣ አንዴ መልሼ ልደውልልሽ። ምንድነው ድምጽ? ደህና ነህ ሳምሪ? ቆይቼ ልደውልልሽ። ምን ነው እኔ ጮኩባት? ይህ ሰይጣን የእጁን ካልሰጠሁት ሰላሜን አላገኝም። ቀንደውላት ይቅርታ ሳብሪ፣ አሁን ማውራት እንችላለን? ደህና ነህ አይደል? ደህና ነኝ። ትንሽ ለማውራት የማይመች ቦታ ላይ ስለነበርኩ ነው። እንደዛ ከሆነ ጥሩ። እና አሁን የት ነህ? ምን ነው ፈለግሽ? እዚህ አካባቢ ከሆንክ አብረን እንድንገባ ብዬ ነው ወደ ቤት። ትንሽ ራቅ ብዬ ነው፣ ግን እመጣለሁ። እሺ፣ እጠብቅሃለሁ። እጠብቅሃለሁ። ሰላም ነው አይደል? አዎ፣ በዛውም ላወራክ የፈለኩት ነገር ስላለ ነው። ስለምን? አረ ስትመጣ ይደርሳል። እድል ደህና ነች አይደል? እድል ደህና ነች። ገና ከመምጣቷ ለሷ መጨነቅ ጀመርክ? እንደዛ ሳይሆን እነዛ ሰዎች ካገኟት ብዬ ነው። እሺ፣ ስትመጣ እናወራለን። እሺ። ለአመታት የለፋውበትንም ማስራ ለአንዲት ገጠሬ ብዬ አላበላሽ። ሰማያትም ሆነ ማንም ከኔ አያድንሽም። አይ ሰማያት፣ የቱን ገዳይ የሚበቀለው ይችን ገጠሬ በማዳን ይመስለዋል እንዴ? እንግዲህ ጨዋታው ተጀምሯል ማለት ነው። ሳምራዊት ተመልሳ መታ ይሆን እንዴ? ደግሞ አሁን አይደል እንደሄደችው? بيبي لاك جونيور، الاختيار الذكي لأطفالك عشان ما تتنازلين عن غذائهم. تشيزي كابتن ناتشورال جديد من كنتاكي. اوه فالح ولا أزين.
አስደነገጥከኝ እኮ። አይዞሽ። ቆይ ምን ሆነህ ነው? አፍቀሽኝ ነው። እና አትደውልም እንዴ? ሰርፕራይዝ ላድርግሽ ብዬሽ እኮ ነው። ይረዳ። አስደነገጥከኝ፣ በጣም ያስደነገጥከኝ። ምን አስደነገጥሽ? ማን ሊያፍንሽ ይችላል? አንቺ ወዳጅ እንጂ ጠላት የለሽም አይደል? ከልቤ ነው። ማን አለ? በላሁን ከዚህ አካባቢ ሂድ። ሰማያት እየመጣ ነው። እና ቢመጣስ? ቤት ውስጥ ነው እንጂ ደረጃ ላይ ካገኘን ችግር ይፈጠራል። ወንድዬ ያለኝ አንሱ፣ አንተ ደግሞ ሌላ ችግር አትሆንብኝ። ምንድን ነው? ምን አጋጠመሽ? ማግዝ ችግር ነው? አይ አንተ ምንም ልታደርግ አትችልም። የስራ ጉዳይ ነው። ቢያንስ አንዴ ልቀፍሽና ቀለል ይበልሽ። በጣም ናፍቀሽኛል። እስቲ አትጃጃል። ብዙ ጊዜ ልረዳሽ ሞክሬያለሁ። አሁን ግን እንደምትወጂኝ እራሱ እየተጠራጠርኩ ነው። የኔ ውድ ለአንተ ያለኝን ስሜት እንዴት ትጠራጠራለህ? ግን ያው ቤተሰቦቻችን እንዳያውቁ። ይወቁ፣ እኔ ግድ አይሰጠኝ። ቢያንስ አንተም ከእህት ጋር እኔም ከአባቴ ጋር መስማማት አለብን። እንዳሰብነው ቢሆንስ? ነገሮች ባይስተካከሉስ? መስተካከሉ አይቀርም። እንደውም ሳልጠይቅ ከእህት ጋር እንዴት ሆንክ? ከበፊቱ ትንሽ ይሻላል። ድርጅቶቿ ላይ ቦታ እሰጥሃለሁ አለች። ለጊዜው ምንም አላለችም፣ ግን ቀስ በቀስ መስተካከሉ አይቀርም። ከዛ የመጀመሪያ ስራ ምንድን ነው የሚሆነው? ስለ ሁለታችን ግንኙነት ማሳወቅ። ኖ ኖ ኖ፣ ለስራዬ ማለቴ ለስራችን የሚሆን ገንዘብ ትቀበላታለህ። አዎ፣ ከእሷ ጋር ያለኝ ግንኙነት የተስተካከለ ሆን ሲል እንዴ? ቅድም በምን ልርዳሽ ስትለኛል ነበር። አዎ፣ እኔና ስራዬ ማገዝ የምትችለው በዚህ ብቻ ነው። የፈለግሽ ነገር አለ። በቃ ሂድ። ሰማያት ደርሷል መሰለኝ። እሺ አይ ወንዴ፣ መቼውን ልብ የምትገዛው? ሄሎ፣ እሺ ቆንጆ እንደሆነች ታውቂያለሽ አይደል? እባክህ ባቢ፣ እኔ የፈለግከውን ነገር አድርግልሃለሁ። እናቴን ግን ተዋት። ለምን ታለቅሻለሽ? ስንቱ ሴት ከኔ ጋር መሆን እንደሚፈልግ ብታውቂ እኮ እንደዚህ አትሆኝ። በጣም እድለኛ ነሽ። ደግሞ የልብስ እንዴት ነው ያማረብሽ! ያስመለጠሽ ልጅ ነው አይደል የገዛልሽ? ቆይ ለምንድን ነው ቤት የማንገባው? ስለምን ልታወሪኝ ነው? ስለ ገጠሪው አላወራም ነው። ሳምሪ ምን አይነት አጠራር ነው? የተወለደችበትን ሀገር ነው የጠራሁት። ሌላ ምን አልኩኝ? እሺ ስለ እድል ምን? ይኸውልህ ሴተኛ አዳሪነቱን ተገዳ የጀመረችው ስራ አይመስለኝም። ምን ማለት ነው? ባለፈው የተፈጠረውን እሷ ያወራችውን ነገር እውነት ነው ብለን እንኳን ብናምን ስራውን ግን የተላመደችው ይመስለኛል። እንዴ አልገባኝም። ምን እያልሽ ነው እንዴ? ቆይ እናቷ እንዲጠለሉ ያደረግሽው ራስሽ አይደለሽ እንዴ? አሁን ምን የተለየ ነገር አይተሽ ነው? እሷስ ብትሆን ቆይ ለምን ትዋሸናለች? ዋሽታለች እያልኩ እኮ አይደለም እኮ። ምን ተፈጠረ? ሁኔታው። መቼም ሰዎችን ለመርዳት ምክንያት የምትፈጥሪ ልጅ እሷን ለመኮነን ግን በቂ ምክንያት ይኖርሻል ብዬ አስባለሁ። ምንድን ነው የተፈጠረው? ስራዋ አመል ሳይሆንባት አይቀርም እና አንተንም እንዳታጠምድ ፈራሁ። ይሄ ደግሞ ምን ማለት ነው? ቅድም ከሆኑ ወንዶች ጋር መልእክት ስትጻጻፍና ስትደዋወል ነበር። እና ምን ችግር አለው? በተለያየ ምክንያት የምታውቃቸው ሰዎች ሊኖሩ ይችላሉ። አይመስለኝም። ተይ ሳምሪ፣ የማይመስል ነገር አትናገሪ። የትኛውም ሴት ሴተኛ አዳሪነትን ልትወዱ አትችልም። እንዴ ምን ነው? ምናልባት የእህትህ ገዳዮች የላኳት ሴት ብትሆንስ? ሳምሪ ምንድን ነው የምትይው? ምን ይታወቃል? እንውረድ። ወዴት? ወደ ቤት ነዋ። ማንነቷን እንኳን ማጣራት ካለብን አሁኑኑ ነው ማጣራት ያለብን። ጠላት ብትሆን ጠላት ነኝ የምትል ይመስላል እንዴ? እናስገገለን እንጠብቅ።
አንዲት ተራ ሴት ትሆን የነዛ የጭራቆች ተላላኪ ነገሮችን ሁሉ በእርጋታ እንከታተላታለን። ቤታችን ቁጭ አድርገን እንዴ የእህትህን ገዳዮች ልጠቁመን ትችላለች። ስለዚህ ሁሉንም ነገር ለኔቶ እያንዳንዱ እርምጃዋን እግር በእግር እከታተላታለሁ። I've never seen so many dinosaurs actually together, no? This is the largest herd of sauropods in the world. እርምጃዋን እግር በእግር እከታተላታለሁ። እሺ አሁን ወደ ቤት እንግባ። እሺ የኔ ቆንጆ በዚህ የሚያበቃ ደግሞ እንዳይመስልሽ እንገናኛለን። እሺ እመለሳለሁ። እንዴ ከቤታችን ማን ነው የሚወጣው? እድልን የሚያበራሽ ልጆች ሆናሉ እንዴ? ቀደም ነግሬሽ ነበር እኮ ልጅቷ እንደምናስባት አይነት ልጅ አይደለችም። ጨዋና ዝምተኛ የምትባል ልጅ አይደለችም። እና ቤት ድረስ ወንድ ይዛ ትመጣለች ነው የምትይው? ያው ኧረ አይሆንም። ለማንኛውም እስቲ ቼክ እናድርግ። ምን ሆነሽ ነው? ምንድነው የሆንሽው? ለምን አትናገሪም? ባቢ መጥቶ ነበር። ባቢ ማን ነው? ሆቴል የሚዘጋቅሉ ሰዎች። አይዞሽ አይዞሽ አይዞሽ። እናትሽ በእጃችን ናቸው። ምንም ሊያመጡ አይችሉም። ግን እኮ አስፈራርቶኛል። በዛ ላይ ደግሞ ነው ያለሁበትን ካገኘ እማዬን ማግኘት የሚያቅተው ይመስልሻል? ማድረግ ያለብኝን አደርጋለሁ። እሺ ብቻ ለሰማያት እንዳትነግሪ። ምንም ነገር ቢፈጠር ለሰማያት እንዳትነግሪ። ለኔ ብቻ ንገሪኝ። እሺ በቃ አይዞሽ። ትንሽ ማን ነው መጥቶ የነበረው? አይ ማንም። ምን ማለት ነው ማንም ማለት? ማለቴ እኔ አንቺ ችግር ውስጥ ገብተሻል ብዬ ሳስብ አንቺ ግን እኔ ምን መልክሽ ለዚህ ነው የምትጠቀመው እንዴ? ስለምንድን ነው የምታወራው? ቆይ እኔ ጋር ለምንድን ነው የመጣሽው? ሰማያት ቆይ ምን እያልከኝ ነው? ሰውነትሽን ተጠቅመሽ ገንዘብ ልታገኚ ወይም እኔን ለማስገደድ ነው አይደል? ለምን አትሞክሪው? ፍቅር የደከመው አይደል? አይዞን ደርሰናል። እህቴ ላይ ምንም ነገር ይድረስ ምንም በሌላ ሰው ለመበቀል ማሰብ ግን ምን አይነት ሰው እንደሆንክ ያሳያል። እሺ ባለጌ። ኧረ እባክሽ የማያውቁትበት ቤት ወንድ ይዞ መምጣት ምን ቅድም ከዚህ ስለሄደ ሰው ነው የምታወራው? አዎ ፍቅረኛሽ ይሁን ደንበኛሽ ብቻ ነኝ እንጃ። ያንተም ተግባር እኮ ከሱ የተለየ አይደለም። እንደውም ከዚህ ብሄር ነው የሚሻለው። ወዴት? ልቀቀኝ፣ አለበለዚያ ግን ጮሃለሁ። የመጣሽበትን ዓላማ ሳላቅማ የትም አትሄጂም። ልቀቀኝ። አትለቅሽም። አንተ ጤነኛ አይደለህም እንዴ?
ሲጀምር ለምንድን ነው አምኜ እዚህ ድረስ የመጣሁት? ምን አዲስ ነገር አለው? የማታውቂው ቤት መሄድሽ እኮ ስራሽ ነው። ምን ሆናችሁ ነው? ጉድ እኮ ነው። ምንድነው እንደዚህ የሚያደርጋችሁ? አንተ እንደ ባለቤትና